ጭራሽ እኮ በጣም እሳቸውን አንቆለጳብሶ በጣም አክብሮ ነው የጠቀሳቸው ሙፍቲን ማለት ነው። ብጥብጥ እንዲሄድ ለማድረግ እየሞከሩ ያሉ ሰዎች አሉ። ሀቅ ሁልጊዜም እንደሚባለው መራራ ናት። የራሳቸው ሌላ ነገር ያላቸው ሰዎች አይቀበሏትም። ሁጥባው ላይ እንደሰማችሁት ሙሉ 42 ደቂቃ ነው፣ ብትሰሙት ቆንጆ ነው። ትናንትና ጁማ አፍሪካ ህብረት የሚገኘው ነጃሺ መስጊድ ትልቁ በነጃሺ ስም የተሰየመው መስጊድ ላይ ኡስታዝ ያሲን ኑሩ ቆንጆ ሁጥባ መርፌ የሆነች ለኛ ለጃይሎች መርፌ የሆነች ሁጥባ አድርግቶ ነበር። ለኔ መሳዮች ያው የተማረበት ተምሮበታል። ሌሎቹ ደግሞ ወደ ጭራሽ ነገሩን ለማክረርና ወደ ብጥብጥ እንዲሄድ ለማድረግ እየሞከሩ ያሉ ሰዎች አሉ። ፌስቡክ ላይ ቲክቶክ ላይ እንደሚታየው ትልልቅ ሰው እንኳን ከዚህ በፊት ትልቅ ብለው የሚጠሩ የነበሩ ስንት መጽሐፍ የጻፉ እንደ ሐሰን ታጆ ያሉ አይነት የሁጥባውን መልእክት በሌላ ነገር ቀይሮት ጠምዝዞት የማይሆን መልእክት እንዲሆን አድርግቶ ፌስቡክ ላይ ፖስቶታል። እና በጣም ነው የገረመኝ። የሰው ልጅ ግን ማለት ትልቅም ሆኖ እንደ ህፃን ይኮናል ማለት ነው። ሌላው ሁጥባው ላይ እንደሰማችሁት ሙሉ 42 ደቂቃ ነው፣ ብትሰሙት ቆንጆ ነው። ለእንደነቶቹ በጣም ጥሩ መልእክትን ያስተላልፈልን ስለ ዑለማ ትልቅነት ከበፊት ካለፉት ህዝቦችም አሁን ካሉትም እያነሳ እየተቃቀሰ ከቁርአንና ከሐዲስ እያደረገ የረሱል ሰለላሁ ዐለይሂ ወሰለም ንግግርን እያንዳንዱን እየተቃቀሰ ነበር ያስተላልፈው። በጣም የሚገርም በቃ እኔ ባላለቀ ብዬ የጨረስኩት እንዲህ ከፋሚሊ ጋር ቁጭ ብዬ ነበር ያየሁት። ጥሩ መልእክት የተላለፈበት መልእክት ነው። ግን የሆነች ምን ብለው ፖስት አደረጉ? አሁን ሐሰን ታጁ የሚባለው የሙፍቲ መቃብር ቀብሩ ወጥቶ እንትና አስክሬናቸው ወጥቶ ይውጣ ምናምን ማለት ብሎ በቃ የሚያሳፍር ጽሁፍ ነው የጻፈው። እሱን ተመሳሳይ ብዙ ሰዎች ጽፈዋል። ያው እንደዚህ አይነት ሰዎች ያው ሁሌም አሉ። በነገራቶች ፖለቲካዊ ትርፍ የራሳቸው አጀንዳ ያለባቸው ለመጠምዘዝ የሚሞክሩ ብዙ ሰዎች አሉ። ያው እንደዚህ ያወሩ ይቀጥላሉ። ሀቅ ደግሞ ከመነገር ደግሞ ወደኋላ አይልም። ኡስታዝ ያሲን ኑሩ በጣም አንደበተ ርቱዕ በቃ ወሰጥ መሀል ከለኛ ለመሆን የሚሞክር ህዝቡን አንድ ለማድረግ የሚሞክር ኡስታዛችን ነው። እኛ ከምናገው ከስንት ነገር ያወጣን ኡስታዛችን ነው። ስንት ነገር ውስጥ ገብተን በሱ ዳዋ የተመለስን ሰዎች ነን። አሁን ትላንት አንድ ነገር መዘው ጭራሽ ያላሰበውን ነገር መጅሊሱ እና ዑለሞች ሄደው ጉዳዩን እልባት ያድርጉት ያለው ያው ቦታው የመቃብር ቦታ አይደለም ተብሎ ወረ ተሰጣቸው እንጂ እስካሁን ሰው አልተቀበረበትም። ስለዚህ ሰዎች መተው እዛ ይቀበሩበት መቃብር ስፍራ ይሁን ለማለት የፈለገውን እሱ መቃብሩን አውጥታችሁ ሌላ መቃብር ላይ ከተተዋለ ብለው በቃ የተንጫጩ ነው። እውነት መቼም መራራ ናት። ጭራሽ ለማቀራረብ የሚሞክርን ሰውዬ እንደ ከፋፋይ እነሱ ከፋፋይ ሆኖ ከእስልምና ማስወጣት የሚደርስ ነገር ይኖሯቸው ሌላውን እንደዚህ ብለው ሲናገሩ በጣም ነው የሚያጅበኝ። እኔ ሶሻል ሚዲያ በጣም ብዙ አመት የተጠቀምኩ ሰው ነኝ። ብዙ መከታተል ሰው ነኝ። እያንዳንዱን ነገር የማንንም ዝም ብዬ አልወስድም። ለማጣራት እሞክራለሁ። የራሴ አቀል አለኝ። ለማስተንተን እሞክራለሁ በራሴ መንገድ እንጂ ሰው ማንኛውም ያወራውን የነዳኝን ዝም ብዬ የምቀበል አይነት ሰው አይደለሁም። እድሜም አይፈቅድልኝም። ትልቅ ሰው ነኝ። ትልቅ ሰው ሆኛለሁ አልহামዱሊላህ። እና ግን በጣም አጂብ ነው የሆነብኝ። ብዙ ጊዜ ሰምተናል፣ አንብበናል እንዴት ሰዎች ወደ ሽርክ እንዴት ሸይጣን እንደሚወስዳቸው። መጀመሪያ በኑህ ጊዜ እንደነበረው መጀመሪያ በጣም መልካም የሚሰሩ ሰዎችን ለነሱ ቀን መድበውላቸው ወይ ሐውልት እንዲሰራቸው ያደርጋላቸዋል። የረጅም ጊዜ እቅር ነው። ሸይጣን እንደምታውቁት በአንድ ቀን የሚፈጽመው ነገር አይደለም። አባብሎ ነው ወደሚፈልገው የሚወስደው። ከዛ በኋላ ነው ወደ ሐውልት ተሰርቶ ለሚቀጥለው ትውልድ ደግሞ እንዲመለኩ ያደረገው። አሁንም ኡስታዝ ናቸው ዳይ ናቸው ተብለዋል። አንዴ የመልካም ነገር ይናገራሉ፣ ያስጠነቅቃሉ፣ ህዝብን ሙእሚኖችን ወደ ተሻለ መንገድ ይመራሉ። ስለዚህ ይሄን ነገር ያስፈራውን ነገር ነው የገለጸው። ይሄ ነገር ያስፈራል።
እና መጅሊሱ ሊያስብበት ይገባል ብሎ ነው እኔ እንደዚህ ነው የተረዳሁት። እንዴት አርግተው ወደዛ አጥመልምለው እንዴት አርግተው እንዳመጡት አጂብ ነው የሆነብኝ። ጭራሽ እኮ በጣም እሳቸውን አንቆለጳብሶ በጣም አክብሮ ነው የጠቀሳቸው ሙፍቲን ማለት ነው። ግን ሁሌም በቃ መጥፎ ጎኑን የሚያዩት ሰዎች ስላሉ እንግዲህ ምን ማድረግ ይቻላል? ሀቅ ሁልጊዜም እንደሚባለው መራራ ናት። የራሳቸው ሌላ ነገር ያላቸው ሰዎች አይቀበሏትም። ሰውየው አጀንዳ ለማሰባሰብ ብሎ እሱን መሰሎች በቃ ፌስቡክ ላይ እየተንጫጩ ነው። ግን የሚገርመኝ የሱን እኔ ቤቴ ካሉት መጽሐፍ ትንሽ ማንበብ አንባቢ መባል አይደለሁም፣ ማንበብ ትንሽ ደስ ይለኛል። ቤቴ ካሉት መጽሐፎች በግለሰብ ደረጃ በብዛት ያለው የሱ መጽሐፍ ነው። በጣም ነው ብዙ ነገር ነው የጠቀመኝ። ብዙ መጽሐፍ አንብቤለታለሁ። 90 ዲግሪ ተከርብቶ አሁን እማይሆን ኪላፍ ውስጥ ገብቶ በቃ የመጨረሻ ነው የወረደው። ከማይመጡኑ ሰዎች ጋር ቁልቁለቱን ተያይዞታል። አላህ እኛንም መጨረሻችንን ያሳምርልን። ጂኔስ የነበረ ሰውዬ ነበር፣ ግን አላህ አይድፈንብን። ገባህ? እውቀት ዝም ብሎ መደራረብም ትርጉም የለውም። ተግባራዊና እውነት ከሌለው ሐቀኛ ካልሆነ እውቀት ራሱ አጥማሚ ነገር ነው፣ በሐቅ ላይ ካልተካሄደበት ማለት ነው። ኡስታዝ ያሲን ኑሩ እንግዲህ እንወደዋለን። አላህ ሁሌ የሚጠብቀው